You know what time it is? It's time to master your English with Talkmaster. እኔ ሚስ ሜርሲ ይባላለሁ። በዚህ ቪዲዮ ደግሞ በጣም ቆንጆ የሆነ ሌሰን ይዤላችሁ መጥቻለሁ። ወደ ቪዲዮ ማይክል ጃክሰን ከልጅነቱ ጀምሮ በድምጹ በመድረክ ላይ ባለው እንቅስቃሴ ዓለምን ፈጥኖ ያስደነቀ አርቲስት ነበረ። እያደገ ሲሄድ ሙዚቃው ብቻ ሳይሆን ድምጹ፣ እንቅስቃሴዎቹ ሰውን የሚስቡ ነበሩ። Michael Jackson's Thriller has sold 25 million records and counting. Michael Jackson is redefining what it means to be a superstar. በዛሬው ትምህርታችን አዲስ ከወጣው ማይክል ከተሰኘው ፊልም ስለ ማይክል ጃክሰን ህይወት እንዴት እንደሰሩትና ከቆዩት ቃለ መጠይቆቹ በእንግሊዘኛ አገላለጾችን በየቀን ህይወታችን in our daily life የምንጠቀማቸውን ቃላቶች የምንማር ይሆናል። እዚህ ጋር ፕሮዲሰሩ ስለ ማይክል ጃክሰን ፊልሙን ለመስራት በጣም ትልቅና ከባድ ቻሌንጂንግ እንደነበረ ሲናገር The challenge of taking on someone like Michael Jackson. ምን ይላል? taking on someone like Michael Jackson ይላል። ሶ ስለ ማይክል ጃክሰን ለመስራት በጣም ከባድ ነው ማለት ቻሌንጅ የሚያደርግ ነው። ሶ እዚህ ጋር ቴክ ኦን ስንል ከባድ ኃላፊነት ወይም ቻሌንጅ የሚያደርግን ነገር ስንቀበል ቴክ ኦን እንላለን ማለት ነው። ለምሳሌ የሆነን አዲስ ፕሮጀክት ተቀበልኩኝ ስትሉ እንዴት ነው የምትሉት? I took on the new project ነው የምንለው ማለት ነው። very good took የሆነው የቴክ ፓስት ስለሆነ ነው ማለት ነው። ስለዚህ የተደረገ ድርጊት ከሆነ ያለፈ ነገር ሲሆን ምን ማድረግ አለብን? ቨርቡን ወደ ፓስት መቀየር አለብን። take took so I took on the new project ይሆናል ማለት ነው። እሺ እናንተ ደግሞ እዚህ ጋር አዲስ ኃላፊነት ተቀበልኩኝ ስትሉ እንዴት ነው የምትሉት? I took on a new responsibility very good እዚህ ጋር ደግሞ ፊልም ሰሪዎቹ ጃፋር ጃክሰን የማይክል ጃክሰን ሚና በተሳካ ሁኔታ መጫወት ይችል ይሆን ብለው ሲሉ ምን አሉ? Can Jafar really pull this off? Can Jafar really pull this off? So pull something off ስንል ከባድ ነገርን በተሳካ ሁኔታ ማከናወን ማለት ነው። ለምሳሌ እናንተ የሆነ ፕሬዘንቴሽን ኖሮባችሁ በተሳካ ሁኔታ ፕሬዘንት እንዳደረጋችሁ ትናገሩ እንዴት ነው የምትሉት? I pulled off the presentation. I pulled off the presentation. ኦኬ እሺ ሌላ ደግሞ ለጓደኛችሁ ሰርፕራይዝ ፓርቲ ብታዘጋጁለት እና ያረጋችሁት ነገር ደግሞ በተሳካ ሁኔታ ከሆነ ምንድነው የምትሉት? using this I pulled off a surprise party for my friend. very good ሌላ ደግሞ ዳይሬክተሩ ሁሉም የፊልሙ ቡድን ማይክል ጃክሰንን ለማክበር በሙሉ ፍቅር፣ ትጋት፣ በቁርጠኝነት እንደሰሩ ሲናገር ምን አለ? and wanted to put all their heart and soul into it. I wanted to put all their heart and soul into it. So to put your heart and soul into something ማለት ነው ሙሉ ልባችሁን፣ ጉልበታችሁን፣ ትጋታችሁን በአንድ ስራ ላይ ስታውሉ ምን ትላላችሁ? To put your heart and soul into something ይባላል ማለት ነው። ለምሳሌ እናንተ ያለኝን ጉልበት፣ ልቤን፣ ትጋቴን በሙሉ ቢዝነሴ ላይ አውየዋለሁ ስትሉ እንዴት ነው የምትሉት? ይህንን ተጠቅማችሁ I put my heart and soul into my business. I put my heart and soul into my business. very good እስቲ እንደገና ደግሞ የሆነ ፈተና ኑሮባችሁ ለዛ ፈተና ያላችሁን አቅምና ጉልበት ተጠቅማችሁ ብታጠኑ in English እንዴት ነው የምትነግሩኝ? ጥናቱም ስተዲስን በለውና ምን የምትሉት? I put my heart and soul into my studies. very good job እዚህ ጋር አንድ የቆየ ኢንተርቪው አለ። ጋዜጠኛዋ ማይክል ራሱን እንደ ትልቅ ሰው ያይ እንደሆነ ስትጠይቅ ማለት ነው። ምክንያቱም ማይክል ከ5 ዓመቱ ጀምሮ ከትልልቅ ሰዎች ጋር እየሰራ ስለነበረ ማለት ነው። Do you feel grown up? እና ለረጅም ጊዜ እንደ ትልቅ ሰው እንደተሰማው ይናገራል። I feel grown up for ages, for all my life. I felt grown up for ages ይላል። So for ages ስንል ለረጅም ጊዜ ማለት ነው። ስለዚህ I felt grown up for ages አለ። ለረጅም ጊዜ ራሴን እንደ ትልቅ ሰው ነበር ማየው የሚሰማኝ ብሎ እየተናገረ ነው ማለት ነው። እስቲ እናንተ ደግሞ አንቺ ትልቅ ሰው ነሽ በሉኝ። አንቺ ትልቅ ሰው ነሽ። You're grown up. very good job ከዛ ደግሞ ማይክል እዚህ ጋር ምን ይላል? በረፍት ቀንም ቢሆን ምንም አይነት የመድረክ ስራ ሳይኖርበት መደነሱን ማቆም እንደማይችል ይናገራል። እና ምን አለ? can't help it ይላል እዚህ ጋር። It's really strange. Because I'm an addict. Can't help it. ይህ ማለት ምን ማለት ነው? አንድን ነገር ማድረግ ማቆም ሳንችል ስንቀር can't help it እንላለን ማለት ነው። ለምሳሌ እኔ በቃ ፈገግ አለ ማለት አልችልም ለማለት ከፈለኩ እንዴት ነው የምለው? በኢት ቦታ ያቺን ነገር ታስገባላችሁ ማለት ማቆም ያልቻላችሁትን ነገር ፈገግ ማለት ስማይሊንግ አይደለ? ሶ ፈገግ አለ ማለት አልችልም እንዴት ነው የምለው?
I can't help smiling. እሺ እናንተ ደግሞ ልጠይቃችሁ በየደቂቃው ስልካችሁ መነካካት ማቆም ካልቻላችሁ እንዴት ብላችሁ ትነግሩኛላችሁ በዚሁ phrase I can't help checking my phone every minute. Very good. እንደገና ደግሞ ማይክል እውነተኛ ማንነቱን እንዳወቀና ከዚያ ማንነት መሸሽ እንደማይችል ሲናገር I can't get away from that ይላል ማለት ነው። That's me. I can't get away from that. Get away from ምን ማለት ነው? ከአንድ ነገር ወይም ሰው መራቅ ወይም ማምለጥ ማለት ነው። So ማይክል ከእውነተኛ ማንነቱ ማምለጥ አልቻልኩም ሲል ምን አለ? I can't get away from that ይላል ማለት from that ማለት ከአይደንቲቲው so እስቲ አሁን እናንተ ልጠይቃችሁ ለተወሰነ ቀናት ከስራዬ መራቅ አለብኝ ስትሉ እንዴት ነው የምትሉት በዚህኛው phrase I need to get away from work for a few days ለጥቂት ቀናት for a few days very good ካለብኝ ችግር መላቀቅ አልቻልኩም ሲል ወይም ከዛ ነገር መሸሽ አልቻልኩም ሲል I couldn't get away from my problems ይሆናል ምክንያቱም you know that you can past is could አይደለ so past could ነው so I couldn't ነው የሚሆነው ምክንያቱም እስካሁን ድረስ ከችግሮቼ መላቀቅ ሞክሬ አለመቻሌን እየነገርኳችሁ ነው so I couldn't get away from my problems ስላለው ማለት ነው እዚህ ጋር ደግሞ ኦፕራ ለማይክል ቃለ መጠይቅ ስታረግለት ማይክል የቆዳ ቀለሙን ለመቀየር ሲል የሚወስደው ነገር እንዳለ በግልጽ መጠየቅ ስለፈለገች let me get this straight ትለዋለች ማለት ነው so I just want to get this straight. let me get this straight ማለት አንድን ነገር ወደዚያ ሳትሉ በግልጽና በቀጥተኛ ለመጠየቅ ወይም ለመናገር ስትፈልጉ እንዴት ነው የምትሉት let me get this straight ትላላችሁ ማለት ነው እዚህ ጋር ደግሞ ማይክል የማይክል አንጀሎ አድናቂ እንደሆነ ይናገራል ማይክል አንጀሎ በኢጣሊያ የተወለደ ታላቅ የስነ ጥበብ ሰው ነው ከታላላቅ ምስሎቹ ስራዎቹ አንዱ የሲስቲን ቻፕል ነው so ማይክል ጃክሰን የሱ አድናቂ እንደሆነ ይናገራል ማለት ነው so እንዴት አለ I'm a great fan of art. I love Michelangelo. I'm a great fan of Michelangelo አለ ማለት ነው I'm a great fan of ምን ማለት ነው የሆነ ነገር እንደምታደንቁና እንደምትወዱ ስትናገሩ I'm a great fan of ትላላችሁ እንደገና ደግሞ I'm a big fan of ማለትም ትችላላችሁ እስቲ እናንተ ደግሞ የምታደንቁት ወይ የምትወዱትን ነገር ንገሩኝ አሁን ለምሳሌ እኔ I love jazz music so I love jazz music ማለትም ትችላለሁ ግን I'm a big fan of ወይ I'm a great fan of jazz music ማለት ትችላለሁ so እናንተ የምትወዱትን ወይ የምታደንቁትን ነገር ኮሜንት ላይ አስቀምጡልኝ በደንብ እንዳያችሁትና እንደወደዳችሁት ተስፋ አደርጋለሁ አሁን ደግሞ የጥያቄ ሰዓት take on someone or something ስንል ምን ማለታችን ነው A ሰውን በአካል መያዝ ወይም ወደ ሌላ ቦታ ማጓጓዝ B የሆነን ኃላፊነት ወይም ከባድ ፈተናን መቀበል C የሌላውን ሰው ድምጽና ያነጋገር ዘይቤ በትክክል መኮረጅ pull something off ምን ማለት ነው A በጣም ከባድ ወይም ያልተጠበቀ ነገርን በተሳካ ሁኔታ ማከናወን B በደካማ እቅድ ምክንያት አንድን ዝግጅት በመጨረሻው ሰከንድ መሰረዝ C የሆነ ቁስን ከግድግዳ ወይም ከመድረክ ላይ ማንሳት put one's heart and soul into something ስንል ምን ማለታችን ነው A የቆጠብነውን በሙሉ አውጥቶ መክሰር B ለአንድ ነገር ከፍተኛ ፍቅርና ሙሉ ጉልበትን መስጠት C የቅርብ ጓደኞችና የቤተሰብ አባላትን ከባዱን ስራ እንዲሰሩ መጠየቅ get away from ስንል ምን ማለታችን ነው A ከሚያባርሩት ሰው የበለጠ በአካል ፈጥኖ መሮጥ B ከትውልድ ከተማ ርቀው ረፍት መውሰድ C ከአንድ የተወሰነ ነገር ወይም ባህሪ ማምለጥ መራቅ ወይም ራስን መለየት for ages ስንል ምን ማለታችን ነው A የተወሰኑ 10 ዓመታት B በጣም ረጅም ጊዜ C የእርጅና እድሜ ላይ ከደረሱ በኋላ ያለው ጊዜ can't help it ስንል ምን ማለታችን ነው A አንድን ድርጊት ወይም ስሜት ለመቋቋም ወይም ለመቆጣጠር ሙሉ በሙሉ አለመቻል B ሌላ ሰውን በቤት ውስጥ ስራ ወይም በችግር ጊዜ ለመርዳት ፈቃደኛ አለመሆን C አንድን ነገር ማድረግ የጀመሩበትን ዋና ምክንያት መርሳት let me get this straight ስንል ምን ማለታችን ነው A ቀጥተኛ መስመር ማስመር B አስገራሚ ወይም ግራ የሚያጋባ እውነታን በትክክል መረዳቱን ግልጽ ማድረግና ማረጋገጥ C ሌላውን ሰው የት እንደሄደ መጠየቅ I'm a great fan of ስንል ምን ማለታችን ነው A ታላቅ ሰው ለመሆን ያለ ፍላጎት
ቢ የታላቅ ስራ ባለቤት መሆን ሲ ለአንድ ነገር ያለን ጥልቅ አድናቆት ወይም ክብር በደንብ ፕራክቲስ እንዳደረጋችሁበት ተስፋ አደርጋለሁ ጥያቄዎቹንም እንደሰራችሁ ሰው መልሳችሁን ኮሜንት ላይ አስቀምጡልኝ እኛ ጋር መታችሁ መማር የምትፈልጉ ከሆነና ለበለጠ መረጃ በዚህ ስልክ ቁጥር ደውሉልን Master your English with Talk Master